ውጤት ላይ እንገናኝ ብሎ እሱ ሩቅ ነው። ሽልማት አለው ይበልጣል ከዚህኛው። የሚያገኘው ነገር አለ ይበልጣል ከዚህኛው። ክብር አለ ከፊቱ። በጣም ትልቅ ዝና አለው። በሱ ምክንያት የሚጠራ አገር አለው ከፊቱ። እንደራሴ ነህ ወክል የተቀመጥከው አገር አለ። በአንተ ስኬት የሚወራ መንግስት አለ። በአንተ ጤነኛ አቋም እግዚአብሔር ሪፕሬዘንት አደረገዋል። ስታበላሽም ባይዘው ፌል ስታረግ የምታረገው ደግሞ እንደ አገር ነው ፌል የምታረገው። you have to be serious። ስኮፓችሁ በጣም መስፋት አለበት። አሜን ነው። በጣም እዚህ ውስጥ አሁን ኦልሞስት 90% ወጣት ነው የማየው። በዚህ ሚውን በዚህ ተስፋ አለኝ የሚል ሰው ነው ያለው። በቃ ሰርቼም ነግጄም ጾሜም ጸልዬም ምንም ብዬ የሆነ ቦታ ደርሳለሁ የሚል ነው። ይሄንን ለመሆን በጣም ግዴታ ስለ ተስፋ መማር የለብም። ናቹራሊ ውስጣችን እንደዛ ስለሆነ እንደዛ አይነት ፓሽን እግዚአብሔር ውስጥ ካስቀመጠ አግሬሲቭሊ ፎከስ ሆናችሁ ተራመዱ። ማስተካከል አለብን አስተካክለን፣ መቀጠማር ቀጥ አድርገን፣ መመለስ አለብን ተመልሰን። መቼ? አሁን። መቼ? ዛሬ። ነገ ምን አትበሉ። ነገ በጣም ቢዚ ነው የኛ ነገ። ምን ሰማቸው ነገሮች በሙሉ ነገ የሚሉ ናቸው። እኛም ነገ ነው የምንለው። ሁሉም ነገር ነገ ነው የሚለው። ነገ እኛ አይደለም ዛሬ ነው እኛ። ዛሬ ላይ ቀጥ ብለን እንሄዳለን። ነጋችን ይስተካከላል። ነገ የሚባል ቀን መጣ አልመጣ አይመለከተኝም። ዛሬ ነው ነው። አሁን አገኘኋቸዋል። በቃ ትክክለኛ ጤነኛ ነገር ነግራቸዋለሁ። ነገ አገኛቸዋለሁ ደስ ይለኛል። ካላገኘኋችሁ በቃ አልተገናኘንም። አሁን ነገ ባይመጣ ራሱ ጌታ ዛሬ ቢመጣ በዛሬና በነገ መሃል ከመጣ እኮ ነገ የሚባል ቀን እኮ የለም። ስለዚህ ዛሬ ነው አስተካክለን መሄድ ያለብን። እስቲ አሜን በሏ። ስለመመለስ ሲነገር ነገ መለሳለሁ እንዴት ይባላል? ዛሬ ነው መመለስ ብራዘር። እንዴ ነገ የሆነ አልቆ ቢያልቅ ዛሬ ማታስ ቢያልቅ መኖር ቢያልቅስ ዛሬ ማታ ታውት የሆነ ነገር እኮ አይደለም መኖር ቢያልቅ። በጣም ብዙ ማጠብቁት ሰው ድንገት ወደ ጌታ ሄዶ አይታችሁ አታውቁም? ክብር ለእግዚአብሔር ይሁን። ስለዚህ አሁን ወስኑ። አሁን ወስኑ። በጣም ጥበበኛ እንሁን። በጣም ጥበበኛ እንሁን። እውነቴን ነው የምነግራችሁ። በጣም ዋይዙ ነው። ከ10 ዓመት በኋላ ተጸጽተ ድሮ ነበር ማድረግ የነበረብኝ ማለት የለብም። ዛሬ ነው መወሰን ያለብን። አሁን አድርገኑ ከዛ በኋላ ውጤት ላይ ፍሬ ላይ ታስታውቃለህ። መቼ ነው የወሰንከው ይሏል። መቼ ነው እንደዚህ አይነት ህይወት ውስጥ ለመግባት የጨከንከው ሲሉ ቆየሁ። ክብር ለእግዚአብሔር ይሁን። ውሳኔን አደባባይ ማድረግ ላይ ተጠበቀብህ ይችላል። እኔ ከዛሬ ጀምሮ ማንንም ሰው አልፈልግም ማለት አይተጠበቀብህም። በጓዳ ወስን፣ ውጤቱ አደባባይ ይገኛል። ከበሮ እያስደለቃችሁ እንዳትጸልዩ። ፈሪሳውያን መንገድ ዳር ላይ ጸልያሉ የሚል ቃል ነበር። እኔ ግን ጌታ ኢየሱስ እኮ እንደ ጌታ ኢየሱስ እኮ የሚያቀን የለም። በዚያው ሰዎቹ መንገድ ዳር ሲሄዱ ሰው ሁሉ ሊሰብኩ ነው ይላል። ሊጸልዩ ነው አለ። መንገድ ዳር ማለት ምን እንደሆነ ታውቃለህ? የመንገድ ማሳለጫ ላይ እዚህ ማሳለጫው ላይ ህዝብ የሚበዛበት ቦታ ላይ ረጅም ቀሚስ አድርገው ይቆማሉ። ህዝብ እያየ እጃቸውን አንስተው ረጅም ጸሎት ይጸልያሉ አለ። ህዝቡ ያያቸውና ጌታ እንዲህ አለ፣ ጸሎታቸው በዛ ሰዓት ተመለሰ አለ። እነሱም ወደ እኔ አልጸልዩም እኔም አልሰማም አለ። እነሱ የጸሎት ወደ ጎን ነው። ሰው እንዲያያቸው ፈልገው ነው። ሰው ሲያያቸው ሰይ ተመስገን ጮክ በሉና እንመለሳለን በሉት። በቃ የምንመለስ ከሆነ ተስፋ አለ። በእውነት ተስፋ አለ። በጣም ተስፋ በቆረጣችሁበት ጉዳይ ላይ ወደ እግዚአብሔር ተመለሱ። ወደ ኢየሱስ ተመለሱ። ወደ ልጁ ተመለሱ። እግዚአብሔር አምላክ ወደ አዘጋጀው ወደዚህ የመጨረሻ መፍትሄ ወደሱ ተመለሱ። እኔው ለአዳዲስ ሰው ብቻ አይደለም የምናገረው፣ ለኛም ነው የምናገረው። ወደ ጌታ ተመለሱ። ወደ ክርስቶስ እንመለስ። ኢየሱስ ምንድነው የሚወደው? ምንድነው የማይወደው? ኢየሱስ መሬት ላይ ሲኖር በጣም ክቡር ነው ያለውና ክቡር አይደለም ያለው ምንድነው? አንዳንደኛ የምንጋደልለት ነገር ኢየሱስ የናቀው ነው። ሊያነግሱት ፈለጉ ብሎ ትቷቸው ከመካከላቸው ሄደላል። ለሱ ሰው ሆኖ መስቀል ላይ ለመሞት መጥቶ መንገስ ነውር ስለሆነ ነውር ናቀ።
ነውር ነው ለሱ መንገስ ነውር ነው ሊሞት መጥቶ